የኢንተርኔት ጥቅል ወይም የዳታ ፓኬጅ ገዝታችሁ ምንም ሳትጠቀሙ እያለቀባችሁ ከተቸገራችሁ ይሄ ቪዲዮ ለእናንተ ነው። በጭራሽ እንዳታሳልፉት። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የኢንተርኔት ጥቅል ገዝታችሁ ወይም የዳታ ፓኬጅ ገዝታችሁ ምንም ሳትጠቀሙ ወይም ደግሞ ትንሽ እንደተጠቀማችሁ ወዲያው እያለቀባችሁ ከተቸገራችሁ ይህንን ነገር ማስተካከል የምትችሉበትን አንድ ወሳኝ የሆነ ሴቲንግ ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመግባታችን በፊት ሶስት አይነት መንገዶችን ነው የማሳያችሁ። እንደምትጠቀሙት ስልክ አይነት ከነዚህ ሶስት መንገዶች አንዱን ተጠቅማችሁ ይሄንን ዳታ ቶሎ የሚጨርስባችሁን ነገር ማስተካከል ትችላላችሁ። ስለዚህ በየትኛው አማራጭ የእናንተ ስልክ ሊሰራ እንደሚችል ስለማይታወቅ ቪዲዮን እስከ መጨረሻው ድረስ ተከታተላችሁ ከሶስቱ አንደኛውን አማራጭ ተጠቅማችሁ ስልካችሁን ማስተካከል ትችላላችሁ ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄድና የመጀመሪያውን አማራጭ አሳያችኋለሁ። የመጀመሪያውን አማራጭ ስልካችሁ ላይ ለመሞከርና ለማስተካከል በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ከዛ በመቀጠል ኮኔክሽንስ ወደሚለው ትገባላችሁ። ወደዚህ ከገባችሁ በኋላ ትንሽ ወደ ታች ስክሮል ታደርጉትና ዳታ ዩዜጅ የሚል አማራጭን ትፈልጉና ወደዛ ትገባላችሁ። ዳታ ዩዜጅ ወደሚለው ከገባችሁ በኋላ ከላይ መጀመሪያ ላይ ዳታ ሴቨር የሚል አማራጭ አለ። እሱ እናንተ ጋር እንደዚህ ኦፍ ከሆነ እሱን ኦን ታደርጉታላችሁ። ከዛ በኋላ ዳታ ሴቨር ወይም ተርን ኦን ናው ከሚለው ቀጥሎ አሎ ቱ ዩዝ ዳታ ዋይል ዳታ ሴቨር ኢዝ ኦን የሚል አማራጭ ታገኛላችሁ። ከስር ያለውን እሱን አንድ ጊዜ ክሊክ አድርጋችሁት ትገባላችሁ። እዚህ ጋር ነው እንግዲህ ወሳኙን ነገር ማስተካከል የምትችሉት እዚህ ጋር ነው። እዚህ ከገባችሁ በኋላ እነዚህ የምታያቸው እና እያንዳንዱ አፕሊኬሽኖች ኢንተርኔት እና ባትሪያችሁን የሚጠቀሙ ናቸው ማለት ነው። ስለዚህ እነዚህን ማትፈልጓቸውን ወይም ብዙ ጊዜ የማትጠቀሟቸውን አፕሊኬሽኖች ኦፍ ማድረግ ይኖርባቸዋል ማለት ነው። እነዚህ ለምሳሌ እነዚህ ሁሉም እንደዚህ ኦን ከሆኑ ዳታ በምታበሩበት ሰዓት እነዚህ ሁሉም ባክግራውንድ ላይ ሆኖ እናንተ ብትጠቀሙም ባትጠቀሙትም ባክግራውንድ ላይ ሆኖ ዳታችሁን እና እንደዚሁም ባትሪያችሁን ይጠቀማል ማለት ነው። ስለዚህ ይህ እንዳይፈጠርና ይሄ እንዳይሆን እነዚህን ኦፍ ታደርጋላችሁ ማለት ነው። ብዙ ጊዜ የማትጠቀሟቸውና የማትፈልጓቸውን አፕሊኬሽኖች እንደዚህ ኦፍ እያደረጋችሁ ሁሉንም ትጨርሳላችሁ ማለት ነው። ነገር ግን ብዙ ጊዜ በተደጋጋሚ የምትጠቀሟቸውን ለምሳሌ ሶሻል ሚዲያዎችን እነ ፌስቡክ፣ ኢንስታግራም፣ ቲክታክ እና ሌሎችንም ሶሻል ሚዲያ ዋትስአፕ ሊሆን ይችላል፣ ኢሞ፣ ሌሎችም የረሷቸው ያልጠሯቸው ሶሻል ሚዲያ አፕሊኬሽኖች ካሉ እነዛን ብዙ ጊዜ የምትጠቀሟቸው ከሆነ ኦን ታደርጓቸዋላችሁ ማለት ነው። ለምሳሌ እንደዚህ ፈልጋችሁ ከነዚህ ውስጥ ጎግል ብዙ ጊዜ ሰርች የምታደርጉ ከሆነ ጎግልን ታበሩታላችሁ። ኢንስታግራም ብዙ የምትጠቀሙ ከሆነ እንደዚህ ኢንስታግራምን ኦን ታደርጉታላችሁ። የምትጠቀሟቸውን አፕሊኬሽኖች ብቻ እንደዚህ እየመረጣችሁ ኦን ታደርጉና ከዛ ውጭ ያሉትን በሙሉ ኦፍ ታደርጋላችሁ ማለት ነው። ስለዚህ በዚህ መልኩ የባትሪ ፍጆታችሁንና እንደዚሁም የኢንተርኔት ፍጆታችሁን መቀነስ ትችላላችሁ ማለት ነው። እነዚህን ነገሮች ካስተካከላችሁ ቶሎ የሚያልቅባችሁን ነገር ማስተካከል መቀነስ ትችላላችሁ ማለት ነው። ስለዚህ የመጀመሪያውን አማራጭ ስልካችሁ ላይ ካለ በዚህ መልኩ መሞከር ትችላላችሁ። ነገር ግን ይህኛው አማራጭ ስልካችሁ ላይ ከሌለና ካላገኛችሁት ምናልባት ማስተካከል ካልቻላችሁ ደግሞ ሁለተኛውን አማራጭ አሳያችኋለሁ። ሁለተኛውን አማራጭም ለመጠቀም ከፈለጋችሁ ደግሞ በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ አፕስ የሚል አማራጭ ትፈልጋላችሁ። አፕ ወይም አፕስ የሚለውን ካገኛችሁ በኋላ ወደዛ ክሊክ አድርጋችሁ ትገባላችሁ። ከዛ በኋላ ለምሳሌ የመጀመሪያውን አዶቤ ኤክስፕረስ የሚለውን ኢንተርኔታችሁና ባትሪያችሁን እንዳይጠቀም ከፈለጋችሁ እሱን አንድ ጊዜ ክሊክ ታደርጉታላችሁ እንደዚህ። ከዛ በኋላ ከታች ሞባይል ዳታ የሚል አማራጭ ታገኛላችሁ። ሞባይል ዳታ የሚለውን ክሊክ አድርጋችሁ ስትገቡ እንደዚህ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር ይሄኛው አለው ባክግራውንድ ዳታ ዩዜጅ የሚለውን ኦፍ ታደርጉታላችሁ ማለት ነው። እንዲጠቀም ከፈለጋችሁ ግን ኦን ነው የምታደርጉት። ስለዚህ ይሄ ነገር ዳታችሁና እዚህ ባትሪያችሁን እንዳይጠቀምባችሁ ከፈለጋችሁ እንደዚህ ኦን ከነበረ ኦፍ ታደርጉታላችሁ። የምትፈልጉት አፕሊኬሽን ከሆነ ደግሞ እንደዚህ ኦን አድርጋችሁት ትተውታላችሁ ማለት ነው። ስለዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ስለዚህ እያንዳንዱን አፕሊኬሽን እንደዚህ እየገባችሁ ማስተካከል ትችላላችሁ። ለምሳሌ ይሄኛውን ገብታችሁ
ከዛ በኋላ ሞባይል ዳታ ወደሚለው ትገባላችሁ። ከዛ እዚህ ኦን ከሆነ ኦፍ ታደርጉታላችሁ ማትጠቀሙት ከሆነ ብዙ ጊዜ፣ ነገር ግን የምትፈልጉት ከሆነ ኦን አድርጋችሁ ትተውታላችሁ ማለት ነው። ስለዚህ እያንዳንዱን አፕሊኬሽን እንደዚህ እየገባችሁ አንድ በአንድ ማትፈልጓቸውን ዳታችሁን ከባክግራውንድ ላይ ሆኖ እንዳይጠቀም ኦፍ ታደርጋላችሁ ማለት ነው። ስለዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። አሁን ያሳየኋችሁን ሁለቱን አማራጮች ተጠቅማችሁ ይህንን ነገር ማስተካከል ካልቻላችሁ ወይም ምንም ለውጥ ካላያችሁበት፣ እንደዚሁም ስልካችሁ ላይ ደግሞ እነዚህን ሁለት አማራጮች ካላገኛችሁ አንድ አሪፍ አፕሊኬሽን አለ። እሱን አፕሊኬሽን አሳያችኋለሁ። ስለዚህ ኮሜንት ላይ አሳውቁኝ። ሁለቱም ካልሰራላችሁ ኮሜንት ላይ ነገሩኝና አፕሊኬሽኑን እነግራችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመልሳለሁ። እንደነገርኳችሁ ሁለቱ አማራጭ ያልሰራላችሁ ልጆች፣ ብዙ ሰው ያልሰራለት ካለ ሌላ አፕሊኬሽን አለ። እሱን አፕሊኬሽን አሳያችኋለሁ። ስለዚህ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልኝ። ለዛሬ ይዤላችሁ የመጣሁት ነገር ይህንን ይመስል ነበር። እስከዛው መልካም ጊዜ ይሆንላችሁ።